ውድ ኢትዮጵያውያን በሚቀጥለው ዓመታት በአፍሪካ የብልጽግና ተምሳሌት የሆነች ሀገር ለመፍጠር የማይበገር የጤና ስርዓት መገንባት አስፈላጊ ነው። በመሆኑም የጤና ልማት ዘርፍ የተገኙትን ስኬቶች በማስቀጠል ያጋጠሙ ተግዳሮቶችን በመፍታት ሁሉ አቀፍ ፍትሃዊና ማህበራዊ እድገትን ማረጋገጥ ቀጣዩ አቅጣጫ ነው። በሚቀጥለው ሀገር አቀፍ ምርጫ ድምጻችሁን ከሰጣችሁን ሁሉ አቀፍ የጤና ጥራትና ተደራሽነትን ለማረጋገጥ በሽታ መከላከልና ሕክሞ ማዳን ፖሊሲያችንን በስፋት እንተገብራለን። ለበርካታ የጤና መታወኮች የዜጎች ሞት ምክንያት እየሆኑ የመጡትን ተላላፊ ያልሆኑ በሽታዎችን ለመግታት ከሚሰጡ ቅድመ መከላከል ትምህርቶች በተጨማሪ የሕክምና አገልግሎት እንዲሰጡ እናደርጋለን። ከፍተኛ የሕክምና አገልግሎት የሚሰጡ ተቋማትን በማስፋፋት የጤና ቱሪዝምን ማዕከል ለመሆን እንሰራለን። የሆስፒታሎቻችንን ደረጃ አቅም በማሳደግ የግል ጤና ተቋማትና የውጭ ሀገር የሚኖሩ ትውልድ ኢትዮጵያውያንን ተሳትፎ እንዲጎለብት በትብብር እንሰራለን። የጤና መድህን ሽፋን በማስፋፋት የሀገር ውስጥ አቅምን በማሻሻል ዜጎቻችን አስከፊ የሕክምና ወጪን በመታደግ ሁሉም ዜጋ ጥራት ደህንነቱን የጠበቀ የጤና አገልግሎት እንዲኖር እንሰራለን። መድኃኒት፣ የሕክምና እቃዎችና የአካል ድጋፍ ምርቶችን በሀገር ውስጥ ሲመረቱ ጤና ይጠናከራል፣ ኢኮኖሚም ይበረታል። ብልጽግና ፓርቲ ይህን ዘርፍ ስትራቴጂያዊ በሆነ መንገድ ለማሻሻል ስርጭትና ፍትሃዊነቱን ለማስፋፋት የጀመረው ስራ ተጠናክሮ ይቀጥላል። ብልጽግና ፓርቲ ጠንካራና ነጻ ገለልተኛ የሆነ የምግብና መድኃኒት ቁጥጥር ስርዓትን በመገንባት የህዝብ ጤናን እንጠብቃለን። ብልጽግና ፓርቲ በመደመር እሳቤ ባህላዊ ሕክምና ከዘመናዊ ሕክምና ጋር በሳይንስ በምርምርና በቁጥጥር በማዳበር ደህንነቱና ፈዋሽነቱ የተረጋገጠ እንዲሆን እናደርጋለን። ፓርቲያችን ብልጽግና ለችግር የማይበገር ስርዓት የጤና ስርዓት በመገንባት ወረሽኝ፣ ድንገተኛ አደጋና የጤና አደጋዎችን ለመቋቋም የሀገር ውስጥ ሕክምናን አጠናክረን እንሰራለን። ተነሳሽነትና ብቃት ያለው የጤና ባለሙያ የጤና ዘርፍ የጀርባ አጥንት ነው። የባለሙያ ስራ ሁኔታ ጥቅሙንና ክብሩን የማሻሻል ስራ የፓርቲያችን ቁልፍ አጀንዳ ሆኖ የሚቀጥል ሲሆን የባለሙያ ብቃት ክህሎት ማሳደግና የባለሙያ ተደራሽነትን ወደ ዓለም አቀፍ አማካይ ደረጃ ለማድረስ እንሰራለን። በቀጣይ የዜጎቻችን በህይወት የመኖር አማካይ እድሜ 70 ዓመት እንዲደርስ እንሰራለን። በመሆኑም ብልጽግና መምረጥ ጤናማ አምራች ዜጋን መምረጥ ነው። ምልክታችን የመደመር የአንድነትና የትብብር ምልክት ነው። ምልክታችን የስንዴ ነዶ ነው። የስንዴ ነዶ መደመርን፣ አንድነትንና ትብብርን የሚያመላክት ነው። ብልጽግናን ይምረጡ። ኢትዮጵያን ወደ ተምሳሌት ሀገር እናሻግራለን።